ሰላም ሰላም ውድ ተከታታዮቼ እንኳን ወደ ጂጂቲዩብ በደህና መጣችሁ። በዚህ ቪዲዮ ላይ ይዤላችሁ የመጣሁት 2022 ሞዴል ሱዙኪ ሴሌሪዮ መኪና አነዳድ ነው። እነዚህን መኪኖች በተለይ ለመጀመሪያ ጊዜ ስትነዱ ወይም ከዚህ በፊት አውቶማቲክ መኪና ነድታችሁ ማታውቁ ከሆነ እንደዚህ መኪናዎቹ እንደሚታየው አዲስ ናቸው። በከተማችን በብዛት እየተሸጡ የሚገኙ መኪኖች ናቸው። እነዚህን መኪናዎች ነድታችሁ ማታውቁ ከሆነ እንዴት መንዳት እንዳለባችሁ እንደዚህ ምን ጥንቃቄ መውሰድ እንዳለባችሁ አሳያችኋለሁ። አብራችሁኝ ቆዩ። እነዚህ መኪናዎች ሰሚ አውቶማቲክ የሚባሉ ናቸው ወይም ደግሞ ማኑዋልም አውቶማቲክም አድርጋችሁ መንዳት ትችላላችሁ። ሁለት የእግር መርገጫ ወይም ደግሞ ፔዳሎች አላቸው። ልክ አውቶማቲክ መኪና እንደማንኛውም አውቶማቲክ መኪና የነዳጅ መስጫና የፍሬን ብቻ ነው ያለው ማለት ነው። ማርሽ ላይ ስንመጣ የተለየ አይነት ይዘው ነው የመጡት ሱዙኪዎች። እዚህ ጋር አር ኤን ዲ ኤም ማይነስ እና ፕላስ የሚል አለው። ሌላ መኪና ላይ ፒ የሚል አንድ የሚል ኤል የሚል ሶስት የሚል የተለያዩ ፖዚሽኖች ሊኖሩ ይችላሉ። በዚህ ላይ ግን አራት ፖዚሽኖች ብቻ ነው ይዞ የመጣ ማለት ነው። ለአጠቃቀም ቀላል እንደዚሁም ሙሉ ሌላ መኪና ላይ የምትጠቀሙት ነገሮች እነዚህ ማርሾች ላይ መጠቀም ትችላላችሁ ማለት ነው። ኢንጂን ብሬኪንግ እንደዚሁም ዳገት ላይ ቁልቁለት ላይ ስታቆሙ እንዴት ማድረግ እንዳለባችሁ በቀጣይ ቪዲዮዎች አሳያችኋለሁ። ስለዚህ እዚህ ጋር እነዚህ ፖዚሽኖች አሉ ማለት ነው። እንደተለመደው ማንኛውንም መኪና ልታስነሱ ወይም ልትነዱ ስትገቡ መጀመሪያ ወንበር ማስተካከል መቻል አለባችሁ። ስፖኪዎች ማስተካከል መቻል አለባችሁ። መሪም የሚስተካከል ከሆነ አንዳንድ መኪኖች ላይ ወደ ታች የሚወርድ ወደ ላይ የሚወጣ መሪ አለ። እሱንም ማስተካከል መቻል አለባችሁ ለእግራችሁ ምቹ እንዲሆን። እዚህ ጋር ፍሪሲዮን የለውም። በሌላ ጊዜ በፍሪሲዮን ትለካላችሁ። እዚህ ጋር ደግሞ በትክክል ፍሬኑንና ነዳጅ መስጫውን እንድትረግጡ እግራችሁ እዚህ ላይ ወጥቶ መንካት የለበትም። በጣም ማጠር የለበትም። እንደዚህ መወጠር የለበትም። በቀላሉ መርገጥ እንደሚመቻችሁ ታስተካክላላችሁ ማለት ነው። እንደዚሁም ስፖኪዎቹን እንደ መኪና ሁኔታ አሁን እዚህ መኪና ላይ ኤሌክትሪካል የመስተዋት ማስተካከያ ነው ያለው። ውስጥ ላይ ስዊቹን ሌፍት እና ራይት በማብራት ስፖኪውን ማስተካከል ትችላላችሁ ማለት ነው። ይሄ አንድ ጊዜ ከተስተካከለ ብዙ መስተካከል ያስፈልገው። ምናልባት ሌላ ሰው ነርቶት እሱ በሚፈልገው ሁኔታ አድርጎት ከሆነ እናንተም በትክክል እንዲያሳያችሁ ከኋላ ያለውን ሁኔታ ማስተካከል አለባችሁ። ሞተር ለማስነሳት እነዚህ ሱዙኪ መኪኖች ላይ ሁሉ ጊዜ ኤን ላይ መሆን አለበት። አር ላይ ዲ ላይ ኤም ላይ ሆኖ ማስነሳት አትችሉም። እስኪ ለምሳሌ ላሳያችሁ። አሁን ያለው ዲ ላይ ነው። ዲ ላይ አድርጌ ላስነሳ ብል አይነሳም። እንዳያችሁት ቁልፉን በመታውም አይነሳም። ስለዚህ ቁልፉን ኦን ፖዚሽን ታረጉና ዲ ላይ ከነበረ እዚህ ጋር ኦን ፖዚሽን ወይም ደግሞ ዳሽቦርድ ሲበራ ኤን ስታደርጉ ዳሽቦርድ ላይ ኤን የሚል ምልክት ያሳያችኋል ማለት ነው። ከዛ ለማስነሳት ምን ማድረግ አለባችሁ? ፍሬን መርገጥ አለባችሁ። ፍሬኑን ካረገጣችሁት በተመሳሳይ አይነሳም ማለት ነው። እስኪ ፍሬን ሳረግጥ ልሞክር። ዳሽቦርድ ላይ ፍሬን አርገጥ ወይም ደግሞ ፍሬን የእግር ጫማ ምልክት ያሳያችኋል። ይሄ ማለት ፍሬኑን እርገጥ እያለ ነው። ስለዚህ ፍሬን ትረግጣላችሁ። ከዛ ማስነሳት ትችላላችሁ በቀላሉ ነው። በመታስነሱበት ጊዜ ፍሬኑ ወደ ታች ይወርዳል። ይሄ ቫኪዩም ቡስተሩ ኃይል ሲያገኝ አብሮ ፍሬኑን አብሮ ስለሚይዝ ወይም ደግሞ ፍሬኑን ስለሚያቀልላችሁ ነው ወደ ታች እግራችሁ የሚወርደው። እሺ አሁን መኪናውን አስነስታችኋል። ያው እንደተለመደው መርሳት የለባችሁም፣ ቀበቷችሁን ታስራላችሁ። ቀበቷ አሰራችሁ። አሁን መንቀሳቀስ ልንጀምር ነው። የእጅ ፍሬን ትለቃላችሁ። እዚህ ጋር ትመጡና ወደ ኋላ ከሆነ መሄድ የምትፈልጉ ከሆነ አር ላይ ታደርጉታላችሁ። ወደፊት ከሆነ የምትሄዱት ዲ ላይ ታደርጋላችሁ። አሁን ዲ ላሳያችሁ፣ ኤምን በቀጣይ ያሳያችኋለሁ። ዲ ላይ አድርጋችሁ ነዳጅ መስጠት ነው። ነዳጅ ስትሰጡ በጣም በእርጋታ ነው የምትሰጡት። እነዚህ መኪኖች እንደዚሁም ፍሬኑን በምትለቁበት ጊዜ ራሳቸው መንቀሳቀስ ይጀምራሉ። አሁን እኔ ቁልቁለት ላይ ነው ያለሁት። ራሱ ወደፊት መንቀሳቀስ ይጀምራል። እንዳያችሁት ፍሬኑን ቀስ ብዬ ለቃለሁ። የሚፈጥንባችሁ ከሆነ ቀስ ማለት ከፈለጋችሁ ፍሬኑን ያዝ እያደረጋችሁ ትሄዳላችሁ ማለት ነው። ሁሉ ጊዜ ከቆማችሁበት ስትነሱ ፍሬቻ ማብራት እንዳትረሱ። ምክንያቱም ወደዚህ ረድፍ ልትገቡ ከሆነ አብርታችሁ ትሄዳላችሁ። ነዳጅ ብቻ መስጠት ነው ከእናንተ የሚጠበቀው። ራሱ ማርሹን ይቀይራል። ማርሹን ሲቀይር ዳሽቦርድ ላይ አንደኛ፣ ሁለተኛ፣ ሶስተኛ እያለ
ያሳያችኋል ማለት ነው። እኔ አሁን ተረጋግቼ እየሄድኩ ስለሆነ ዳሽቦርድ ላይ አንደኛ ነው የሚያሳየኝ። ለመፍጠን ስፈልግ ምን አደርጋለሁ? ነዳጅ ሰጠዋለሁ። ስለዚህ እዚህ ጋር እናንተ ማድረግ የሚጠበቅባችሁ ውጭ ያሉትን ነገሮች እየተቆጣጠራችሁ ነዳጅ መስጠት ነው። ለመቆም ስትፈልጉ ፍሬን መርገጥ ነው። ነገር ግን ነዳጅ ስትረግጡ፣ ፍሬን ስትረግጡ ተረጋግታችሁ ማለት ከፊት ለፊት ፍሬን በፍጥነት ወይም ደግሞ በከፍተኛ ሁኔታ መርገጥ ግዴታ ካልሆነባችሁ በቀር በጣም ተረጋግታችሁ ከፊት ለፊት ቀድማችሁ የሆነ ነገር ስታዩ ተረጋግታችሁ ለመቆም ከገና ሳትደርሱ ፍሬን መያዝ ትጀምራላችሁ። ምክንያቱም መኪናውን ተረጋግታችሁ ለመንዳት እንድትችሉ ማለት ነው። ለምሳሌ አሁን ከፊት ለፊት ያለ መኪና ሊቆም ከሆነ እኔ ከዚህ ጀምሬ በፍሬን ቀስ እያልኩ እያቀዘቀዝኩ እሄዳለሁ ማለት ነው። እንደዚህ አይነት አነዳድ አንደኛ ለመኪናችሁ ረጅም ጊዜ እንዳያገለግል ፍሬን ሼራዎቹ እንደዚሁም ስቴፐር ሞተሮች አሉ። ይሄ ማርሽ መኪናውን የሚቀይረው ውስጥ ላይ ነው። እዚህ ጋር እናንተ በኤሌክትሪክ ሲስተም ነው የምታዙት። እዚህ ጋር በምታዙበት ጊዜ ኮምፒውተሩን ነው የምታዙት። ኮምፒውተሩ ደግሞ የመኪናውን ፍጥነት ያለበትን ሁኔታ ከግምት በማስገባት በተሰራው ፕሮግራም መሰረት የሚመጥነው ማርሽ ያስገባላችኋል። ይቀንሳል፣ ይጨምራል ማለት ነው። ስለዚህ እናንተ የመኪናውን ፍጥነት እንደዚሁም የፍሬን አረጋገጣችሁን በተረጋጋ ሁኔታ ስትነዱ፣ በተለይ እየተለማመዳችሁ ከሆነ ገና እጃችሁን እየፈታችሁ ከሆነ ፍጥነት ቀንሳችሁ ተረጋግታችሁ መኪናውን መቆጣጠር ይኖርባቸዋል። እነዚህ መኪኖች በጣም ጉልበት አላቸው። አዲስም ስለሆኑ በጣም ጉልበት አላቸውና አንዳንድ ጊዜ በብዛት እየተጋጩ ነው እነዚህን መኪኖች የሚነዱ። ምክንያቱም ነዳጅ በምትረግጡበት ጊዜ እንደሌላው መኪና በጣም ከረገጣችሁት በጣም ነው መኪናው እንትን የሚለው የሚፈጥነው የሚዘለው እና ሄዶ ከሆነ ነገር ጋር ሊጋጭባችሁ ይችላል፣ ለመኪና ላይም ልምድ ከሌላችሁ። ስለዚህ ተረጋግታችሁ ነዳጅ መስጠት ነው። እዚህ ጋር ሌላ ምንም የሚያስጨናንቃችሁ ነገር የለም። ነዳጅ ትሰጣላችሁ፣ ለመቆም ፍሬን ትይዛላችሁ ማለት ነው። ይሄ ዲ ላይ አድርጋችሁ ስትነዱ ነው። በመቀጠል ኤም ላይ አድርጋችሁ ስትነዱ የሚለውን አሳያችኋለሁ። እናንተ ግን ስትነዱ መጀመሪያችሁ ከሆነ ወይም ደግሞ ገና እጃችሁን በደንብ ካልፈታችሁ ዲ ላይ አድርጋችሁ ነዱ። ምንም አትጨናነቁ። ውጭ ላይ ያለው ሁኔታ መቆጣጠር ስትጀምሩ በደንብ ስትለምዱ ኤም ላይ አድርጋችሁ መንዳት ትችላላችሁ። ዲ ላይ አድርጋችሁ ብትነዱ በጣም ለእናንተ ቀለል ያለ ነው ብዬ ነው የምመክራችሁ። ምክንያቱም አንዳንድ ጊዜ ዲ ላይ አድርጋችሁ ስትነዱ እንደፈለጋችሁ መኪናውን ዳገት ስትወጡ ወይም ደግሞ መኪናውን በደንብ እናንተ መቆጣጠር ስትፈልጉ፣ ማርሹን በጣም መፍጠን ስትፈልጉ እንደዚሁም ምክንያቱም ኮምፒውተሩ ማርሹን የሚቀይረው በራሱ ፕሮግራም በተደረገው ስለሆነ እናንተ ደግሞ በራሳችሁ ማርሽ መቀየር ስትፈልጉ ለመፍጠን ስትፈልጉ ነው ኤም የምትጠቀሙት እንጂ ምንም የተለየ ነገር ስለሌለው ዲ ላይ አድርጋችሁ ብትነዱ ይመረጣል። እስኪ እኔ አሁን ደግሞ ኤም ላይ አድርጌ እየነዳው ላሳያችሁ። እነዚህ መኪኖች እየሄዱ እያሉ ከዲ ወደ ኤም መቀየር ትችላላችሁ። ምክንያቱም ኮምፒውተር ስለሆነ እዚህ ጋር ከዲ ወደ ኤም ስቀይረው መኪናው ፍጥነት ላይ እንዳለ እየተነዳ እንደሆነ ኮምፒውተሩ በራሱ ፕሮግራም ያውቃል እና በዛው ነው የሚቀጥለው። የሚለወጠው ምንድነው? ራሱ ይቀይር የነበረውን ማርሽ እኔ እንድቀይር አደረኩት ማለት ነው። ስለዚህ አሁን ዲ ላይ ነው ያለው፣ ኤም አደረኩት። ኤም የሚል እዚህ ጋር ዳሽቦርድ ላይ ያመጣል። አሁን ራሱ አይቀይርም። ነገር ግን ኤም ላይ አድርጋችሁት ፍጥነታችሁን በቀነሳችሁ ቁጥር አሁን ሶስተኛ ማርሽ ነው ያለው። ፍጥነት ሲቀንስ ራሱ ሁለት አደረገው። ሙሉ በሙሉ አይደለም ሹፌሩ የሚቆጣጠረው፣ ኮምፒውተሩም አስፈላጊ ሆኖ ሲገኝ ለፍሬን ሸራ እንደዚሁም መኪናው እንዳይጨናነቅ ሞተር እንዳይጠፋ ራሱ ያገዛቸዋል ማለት ነው። አሁን ሁለተኛ ማርሽ ነው። 3 ለማድረግ ነዳጅ ሰጠት አድርጌ ወደ መደመር ምልክት ወይም ወደ ፕላስ ምልክት አንድ ስገፋው ሶስተኛ ይሆናል ማለት ነው። ነገር ግን የመኪናው ፍጥነት የማይመጥን ማርሽ ላይ ደጋግማችሁ ብታስገቡት ኮምፒውተሩ ላይ ያስገባላችሁ ይችላል። እሺ ከፊት ለፊቴ ወደ ግራ ወደ ቀኝ አለን። ወደ ግራ ነው የሚሄደው፣ ግራ ፍሬቻ አበራው። አሁን ሶስተኛ ማርሽ ላይ ነው ያለው። ፈጠንልና 4 ለማስገባት ወደ 4 ሳብ አደርገው አራተኛ ያስገባል ማለት ነው። እስኪ አራተኛ ማርሽ ነው። አሁን አደባባይ ስለሆነ ከፊት ለፊት ፍሬን እያያዝኩ ነው። 3 አደረገው ራሱ ማለት ነው። በጣም ለአነዳድ ምቹ ናቸው እነዚህ መኪኖች። ስለዚህ እንደዚህ አድርጋችሁ መንዳት ትችላላችሁ ማለት ነው። ሌላ እነዚህ መኪኖች አውቶ ኢንጂን ኦፍ ወይም ደግሞ የትራፊክ መብራት ላይ ስትቆሙ መኪናው ሙሉ በሙሉ ሲቆም ሞተር ያጠፋሉ ነዳጅ ፍጆታን ለመቀነስ። እስኪ ከፊት ለፊት አቁሜ ያሳያችኋለሁ። በማቆምበት ጊዜ ሞተሩ ይጠፋል። እስኪ ዳር ለያዝ ፍሬቻ አብርቻለሁ።
ዳሪጀ ሙሉ በሙሉ ፍሬኑን በምረግጥበት ጊዜ ሞተር ይጠፋል። እንዳያችሁት ሞተሩ ጠፍቷል። ሞተር ሲጠፋ ዳሽቦርድ ላይ በአረንጓዴ ምልክት ኤ የሚል ምልክት ያሳያችኋል። አውቶ ኢንጂን ኦፍ አውቶማቲካሊ ያጠፍቶታልና መብራት ሲይዛችሁ ትቆማላችሁ። ፍሬኑን ይዛችሁት ልክ ለመሄድ ስትፈልጉ ወይም ደግሞ መብራቱ ሊበራ ሲል ፍሬኑን በምትለቁበት ጊዜ ራሱ ያስነሳል። ወይም ደግሞ እዚህ ጋር ማርሽ በምትቀይሩበት ጊዜ ወይም ደግሞ ቀበቶ በምትፈቱበት ጊዜ ራሱ ያስነሳል ማለት ነው። እስኪ እኔ ቀበቶ ልፍታለና ላሳያችሁ። እንዳያችሁት ሞተሩ ተነሳ ቀበቶ በመፈታ ጊዜ ማለት ነው። እነዚህ ሲስተሞች ነዳጅ ከመቆጠብ አንጻር እየተሰሩ ናቸው። ማጥፋት ትችላላችሁ 10 ጊዜ። ያው አዲስ አበባ ከተማችን ውስጥ ስንነዳ በየቦታው ስለምንቆም 10 ጊዜ ሞተር ከሚጠፋ እዚህ ጋር ማጥፋት ትችላላችሁ። አውቶ ኢንጂን ኦፍ ኤ ይልና ኦፍ የሚላለው እሱን ታጠፉታላችሁ። በመታጠፉበት ጊዜ ዳሽቦርድ ላይ ምልክት ያሳያችኋል ማለት ነው። አሁን እኔ አጥፍቻለሁ። መንገድ ስለጀመርኩ የግራ ፍሬቻ አብርቼ ስፖኪዮ አይቼ መንገዴን እቀጥላለሁ ማለት ነው። ሌላ የተለያዩ ጥያቄዎችን ጠይቃችሁኛል ኮሜንት ላይ። መሪ መቆጣጠር በብዛት ጠይቃችኋል። ረድፍን ጠብቆ አነዳድ የሚል ቪዲዮ ሰርቻለሁ፣ እሱን እዩት። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ።